ሰላም ሰላም ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ሰዎች በግልጽ ለመነጋገር የሚፈሩትን ነገር ግን እያንዳንዱ ሰው የሚያጋጥመውን ትልቅ ርዕስ ይዤላችሁ ቀርቤያለሁ። እሱም ምንድነው? ስለ ሆድ መነፋት እና ስለ ጋዝ መብዛት ወይንም ስለ አላስፈላጊ ፈስ ነው። ይህ ነገር አብዛኛውን ጊዜ ከበሽታ ይልቅ ከምናደርጋቸው ጥቃቅን የአመጋገብ ስህተቶች የሚመጣ ነው። ዛሬ በዚህ ቪዲዮ አላስፈላጊ ጋዝን ወይንም ፈስን በዘላቂነት የምንቀንስባቸውን 5 ቀላልና ሳይንሳዊ መንገዶች በዝርዝር እናያለን። እስከ መጨረሻው ተከታተሉኝ። በተለይ አራተኛውና አምስተኛው የምነግራችሁ መፍትሄ አብዛኛው ኢትዮጵያዊ የማያውቀው ሚስጥር ነው። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም ጻፉልን፣ እንመልሳለን። የመጀመሪያው መፍትሄ ምንድነው? ምግብን ረጋ ብሎና በደንብ አኝኮ መመገብ ነው። ብዙዎቻችን ስንራብ ወይንም ስንቸኩል ምግብ ሳናኝክ በፍጥነት እንመገባለን። ታዲያ በዚህ ጊዜ ምን እንደሚከሰት ታውቃላችሁ? ከምግብ ጋር አብረን ከፍተኛ መጠን ያለውን አየር እንውጣለን። ታዲያ ወደ ሆዳችን የሚገባው ይህ አየር ደግሞ በጋዝ መልክ ይከማቻል ማለት ነው። ስለዚህ ምግብ ስንበላ አፋችንን ዘግተን ረጋ ብለን መመገብ አለብን ማለት ነው። ሌላው አያቶቻችን ወይም ትልልቅ ሰዎች ሲናገሩ ሰምታችሁ ሊሆን ይችላል። እየበላችሁ አታውሩ ይላሉ። ይህ ትክክለኛ የሆነ ምክር ነው። ምክንያቱም እያወራን በምንበላበት ሰዓት ከፍተኛ የሆነ አየር ወደ ሆዳችን ይገባል። ይህም ለሆድ መነፋት ይዳርገናል ማለት ነው። ሌላው ሁለተኛ ማድረግ ያለብን ምንድነው ብለን ስንል ጋዝ የሚፈጥሩ ምግቦችን መቀነስ ነው። አዎ፣ ሁለተኛው መንገድ የምንበላቸውን ምግቦች አይነት ማወቅና አዘገጃጀቱን ማስተካከል ይጠበቅብናል። አንዳንድ ምግቦች በአንጀታችን ውስጥ ባሉ ባክቴሪያዎች ሲፈጩ ከፍተኛ የሆነ ጋዝ ይፈጥራሉ። ለምሳሌ ከጥራጥሬዎች እንደ ምስር፣ አተር፣ ባቄላ፣ ከአትክልቶች ደግሞ እንደ ጥሬ ጎመን፣ ቆስጣ እና ካሮት። እነዚህ ምግቦች በሆዳችን ውስጥ ከፍተኛ የሆነ ጋዝ ይፈጥራሉ። አንዳንድ ሰዎች ደግሞ ወተት ሲጠጡ ሆዳቸው የመነፋት ነገር ሊኖር ይችላል። ይህም ምናልባት ላክቶስ ኢንቶለራንስ ሊሆን ይችላል። ታዲያ መፍትሄው ምንድነው ብለን ስናይ ለምሳሌ እንደ ምስርና አተርም የግድ መመገብ ካለብን ምን ማድረግ አለብን? ከመቀቀላችን በፊት ለረጅም ሰዓታት በውሃ ዘፍዝፈን ማደር ይጠበቅብናል። ይህም ጋዝ የሚፈጥረውን ንጥረ ነገር ወይንም ኦሊጎሳካራይድን በከፍተኛ ሁኔታ ይቀንስልናል። ሌላው ደግሞ የግድ ወተት መጠቀም ካለብን ይህንን በእርጎ ወይንም በአይብ መተካት እንችላለን። ስለዚህ እንደዚህ በማድረግ የሆድ መነፋትን ወይንም አላስፈላጊ ጋዝ ወይንም ፈስን መከላከል እንችላለን ማለት ነው። ሌላው ሶስተኛው ማድረግ ያለብን ምንድነው ብለን ስናይ ለስላሳ መጠጦች ወይንም ካርቦኔትድ ድሪንክስ የምንላቸውና ማስቲካ ማኘክን ማቆም ነው። የካርቦን ጋዝ ያላቸው መጠጦች ለምሳሌ እንደ ኮካ፣ ፋንታ፣ ስፕራይት ወይንም ቢራ እነዚህን ስንጠጣ በውስጣቸው ያለው ጋዝ በቀጥታ በሆዳችን ይገባል። እንግዲህ ማስቲካ ደግሞ ስናኝክ አፋችን ክፍት ስለሚሆን ሳናውቀው ከፍተኛ የሆነ አየር ወደ ውስጥ እናስገባለን ማለት ነው። እንዲሁም አንዳንዴ በውስጣቸው ሶርቢቶል የሚባል ሰው ሰራሽ ማጣፈጫ ያላቸው ምግቦችና ማስቲካዎች በሆድ ውስጥ አይፈጩም። ይህም ከፍተኛ ጋዝ የመፍጠር እድል አለው ማለት ነው። ስለዚህ ሶስተኛው መንገድ ከላይ የዘረዘርኳቸውን መጠጦች ማቆም አለብን ማለት ነው። ሌላው አራተኛው መንገድ ምንድነው? አላስፈላጊ ጋዝን ወይንም ፈስን ለመቀነስ ብለን ስናይ ከምግብ በኋላ ወዲያውኑ አለመቀመጥና አለመተኛት። እንግዲህ ይሄ በተለይ እኛ ኢትዮጵያኖችን ይመለከታል። የኛ ሕዝብ በአብዛኛው ምሳ ወይንም እራት ከበላ በኋላ ወዲያውኑ ሶፋ ላይ መቀመጥ፣ አንዳንዴም መተኛትን ይመርጣል። ይህ ግን ትልቅ ስህተት ነው። ስንተኛ የአንጀታችን እንቅስቃሴ ወይንም ፐርስታሊሲስ ስለሚዘገይ አየሩ በሆዳችን ውስጥ ታፍኖ እንዲቆይ ያደርጋል ማለት ነው። ታዲያ ምን ማድረግ አለብን ብለን ስናይ ከምግብ በኋላ ለ10-15 ደቂቃ በግቢ ውስጥ ወይንም በቤት ውስጥ በቀስታ እርምጃ ማድረግ ይጠበቅብናል ማለት ነው። ይህ እንደዚህ በማድረጋችን በአንጀት ውስጥ ያለው ጋዝ በፍጥነት እንዲንቀሳቀስና ሆዳችን እንዳይነፋ ያደርጋል ማለት ነው። ስለዚህ ሁላችንም ከበላን በኋላ
መራመድን ልምድ ማድረግ ይጠበቅብናል ማለት ነው። ሌላው አምስተኛውና የመጨረሻው መንገድ ምንድነው ብለን ስናይ ከተፈጥሮ የሚዘጋጁ የቅጠላቅጠል ሻዮችን መጠቀም ነው። እንግዲህ ሆዳችንን ሲወጥረን ወይንም ጋዝ ሲበዛብን እነዚህን ሁለት ድንቅ ነገሮችን ማድረግ ይመከራል። አንደኛው ምንድነው ብለን ስናይ የናና ሻይ ነው። ይሄ ምንድነው ጥቅሙ ብለን ስናይ የአንጀታችን ጡንቻዎችን ዘና በማድረግ የታፈነ ጋዝ እንዲወጣ ያደርግልናል። ስለዚህ የናና ሻይ አንደኛውና ዋነኛው ተመራጭ ነው ማለት ነው። ሁለተኛው የዝንጅብል ሻይ ነው። እንግዲህ ይህ ምንድነው ጥቅሙ ብለን ስናይ የምግብ መፈጨትን ወይም ሜታቦሊዝምን በከፍተኛ ሁኔታ ይጨምርልናል። ስለዚህ ጋዝንም ይቀንሳል ማለት ነው። ታዲያ ከምግብ በኋላ አንድ ስኒ የሞቀ የዝንጅብል ወይንም የናና ሻይ መጠጣት የሆድ መነፋትን በከፍተኛ ሁኔታ ይቀንሳል። ብዙ ጥናቶችም ይህንን አረጋግጠዋል። ስለዚህ እናንተም ከምግብ በኋላ አንድ ስኒ የዝንጅብል ወይም የናና ሻይ ብትጠጡ ሆዳችሁ እንዳይነፋ ወይንም እረት እንዳይበዛባችሁ ያደርጋል ማለት ነው። እንግዲህ ወዳጆች ጋዝ እና ሆድ መነፋት የተፈጥሮ ነገር ነው። ይህ የሚያሸማቅቅ ወይንም የሚያስደብር ነገር አይደለም። እነዚህን 5 ቀላል ልምዶች በመተግበር ብቻ ሙሉ በሙሉ ይህንን ችግር መቅረፍ ትችላላችሁ። አንድ ጥያቄ ልጠይቃችሁ። እስኪ እናንተ ከላይ ከዘረዘርኳቸው ምግቦች ውስጥ የትኛውን ስትበሉ ነው ሆዳችሁ የሚነፋው? በኮሜንት ጻፉልኝ። ይህ ቪዲዮ እንግዲህ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ። ምናልባት ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቻው።